እናንተ መጣት ትችላላችሁ። አይገርምም? እንደዚህ አይነት የማይገባ ቦታ ላይ ሲፈጥር ጎበዝ ሰራተኛ መስሎኝ። ይቅርታ አባባል፣ በድጋሚ እንደዚህ አይነት ስህተት አልሰራም። በድጋሚማ እንደዚህ አይነት ስህተት እንደማትሰራ አውቃለሁ። ምክንያቱም ምንም ጥርጥር የለም። እንዲያው አባል ሰው የማያውቀውን ስራ መሞከር የለበትም። ይሄ የማይረባ ወጣት ደግሞ ስንት የለፋውበትን ስራዬ ገደል ከቶብኝ ነበር። ድንገት አዳንኩት እንጂ። በሉ ቦታው ተረባብሷል መሰለኝ፣ አስተካክሉት። ስለኔና ስለ ወንድሜ ምን ለማውራት ነው የፈለግሽው? አዎ እኔ ሰይጣን ካሁን በኋላ እያንዳንዷን ነገር ከኔ ጋር ትወጣታለህ። ስንቴ ነው የምልህ? እኔ አልፈልግህም። ለአንተ ምንም አይነት ስሜት የለኝም። ዮአስ ዛሬ አንድ ሰርፕራይዝ ልነግርህ ነው። ተው በቃ በምግብ መመረዝህን ልነግርህ ነበር። ሌላም ዜና አለኝ። ማን እንደመረዘ ልነግርህ ነበር። አልጨረስኩም። የመጨረሻ ሰርፕራይዝ አለ። የተመረዝከው እዚህ ቤት ውስጥ እንደሆነና ሊገሉ የሚፈልጉ እዚህ ቤት ውስጥ አጠገብህ እንዳሉ፣ ካንተ ጋር አብሮ እንደሚበሉ፣ እንደሚጠጡ፣ እንደሚጫወቱ ታውቃለህ። ማን እንደመረዘ ታውቃለህ? ነርስ፣ በዚህ ሰዓት እዚህ ምን ትሰሪያለሽ?
ለዛም መብራት አጥፍተሽ? አይ ወይዘሮ ቴስላ ቅድም የቀረው አንድ መድኃኒት ስለነበረ እሱን ለወጋው ነው የመጣሁት። መርፌ ለወጋው ስለፈራ ነው መብራቱን ያጠፋው። ግን አኳኋንሽ እሱ ሳይሆን አንቺ የፈራሽ ነው የምትመስለው። መድኃኒት ይሆናል እንዴ? እኔ ለምን እፈራለሁ? በልደና አደር። ጠዋት የሚያስፈልጉ መድኃኒቶችን ይዤ ልመጣለሁ። ዳዲ ዛሬ በትሪ ነው እንዴ የምንበላው? አዎ ይሄ ባህላችንን የሚገልጽ ምርጥ እኮ አመጋገባችን እኮ ነው። ኢትዮጵያ አይደለሽ እንዴ? ያዙ እኔ የምልህ ነርሷ አልመጣችም እንዴ? ውዴ በዚህ ሰዓት ገና ጠዋት እኮ ነው። በእርግጥ ማን ያውቃል? ማታ አምሽታ ስለሄደች ደክማት ሊሆን ይችላል። ማታ መታ ነበር እንዴ? ማታ ደግሞ ምን ልታደርግ ነው የመጣችው? መድኃኒት ልሰጠው ነው የመጣሁት ብላኛለች። ግን አባል በማታ ባትመጣ ደስ ይለኛል። ነገሩ ለኔ ተይው፣ እንዳይደገም ታስጠንቅቃታለህ። መልካም ባዳ አባዬ፣ እኔ ጧት ክላስ አለብኝ ልሂድ። እሺ እንግዲህ ግን ራስሽን እየጠበቅሽ እንዴት አደርክ የኔ ቆንጆ ብለሽ ጉንጬን ሳስሚ ነው እንዴ የምትወጪው? ከሰላም ማደረ ከበቂ በላይ ነው። ያንተን ጉንጭ የሚያስብ ደግሞ ምንም አይነት ግንኙነት የለንም። ሀሴት ልጅ አትሁኚ እንጂ። አታስብ፣ ልጅ ነኝ። መሳሜ ያን ያህል አሳሳቢ ከሆነ ደግሞ ሌላ የሚስም ሰው ፈልግ።
አደርክ? እየወጣ ነው። ከተመገበ በኋላ ብዙ እዚህ ክፍል አትቆይሽ። ምን ነው? ምን ሆነሻል? አይ ምንም አልሆንኩም። ይቅርታ እሺ። ትንሽ እጄን አንቀጥቅጦኝ ነው። እንደመጣሽ አላወቅኩም ነበር። ቆየሁ እኮ ከገባሁ። አይገርምሽ? ለዚህ ቤተሰብ ትልቅ ሰርፕራይዝ ነው ያለው። ሰርፕራይዝ ማለት? ለዚህ ቤተሰብ ሰርፕራይዝ? አዎ። አንቺ ሰርፕራይዝ አትወጂም እንዴ? አይ እንደዛ ማለቴ ሳይሆን ያው ምን አይነት ሰርፕራይዝ ነው ብዬ ጓጉቼ ነው። ቆይ አትፍጠኝ። የማዳሙ ቅመም አሁን ማን አለ ቤት? ሁሉም ወጥተዋል። ያው ዮሐስ ብቻ ነው ያለው። እሺ በቃ ልረጋጋ። ቀዝቃዛ ውሃ አምጪ። ሮዳስ እዚህ እንዳለህ አላየሁም ነበረ። ግን ደግሞ እንደሌለውም አላየሽም። ይቅርታ እሺ። ቆይ ናፍቄሽ ነበር የመጣሽው? የማይመስል ነገር አለ። አንቺ አፍቅረሽኝ፣ እኔ ነኝ ፍቅርሽን እየገለጽኩልሽ ያለሁት።
ለማድረግ እየሞከርክ ነው። አንቺ ለማድረግ የፈራሹን ያደረኩት። አሁን ዞር በልልኝ ከፊቴ። ቆይ እኔ ሀሴትን ማፈቅራት ነው እንደ ይመስልሽ? አንተ ሀሴትን አፈቀርክ ተፈቀርክ ምን አገባኝ? እኔ አንቺን ነው በጣም የምወድሽ። ከዚህ በኋላ ሁለታችንም ስሜታችን እንድንደባበቅ አልፈልግም። ምን? አዎ ከሀሴት የበለጠ ለአንቺ ስሜት አለኝ። ቆይ አሁን የተናገርከው ነገር እውነት ነው? ከዚህ በኋላ የምደግምልሽ አሁን የተናገርኩት ነው። እውነትን ከሆነ በጣም ደስ ብሎኛል። ስለዚህ አንተ ማፍቀር ስህተት አይደለም። አዎ አልነበረም። ስህተት እንኳን ቢሆን ማፍቀርሽ እንዳታቆሚ። ዛሬ አንድ ሰርፕራይዝ ልነግራችሁ። ምን አይነት ሰርፕራይዝ? ዮሐስን ማን እንደመረዘው ደርሼበታለሁ። ዮሐስ? ዮሐስ ያ በሽተኛው? ያልኩህን በደንብ አልሰማኸኝም መሰለኝ። አይ ሰምቼሻለሁ። ቆይ ሮዳስ ማለት? ቆይ ሮዳስን ማን የመረዘው? ኧረ ተረጋጋ። ሮዳስማ አንተ ነህ። እኔ እኮ ያልኩት ዮሐስን ነው። አርጅቶ እኮ ነው ይመስለኝ። ተመርዞ ነው እንዴ? ማን የመረዘው? ቆይ ሁሉም በተሰበሰበበት ነው ነበር። ተረጋጋሽ። ቆይ አሁን የዶክተር ጅል አለ ቢባል ማን ያምናል? ጥርሷን እንኳን አትቦርሽም። ፈዛዛ ጭራሽ የተመረዘው ትለኛለች እንዴ? ምን አገባኝ እኔ? ምን ይጨመር አሳ ማለት? ውሃ እኮ ነው ያቀረብሽልኝ። ምን ይጨመር ትኛለሽ? ተጨማሪ የምትፈልጊው ነገር ካለ ብዬ ነው። አይ ምንም የለም። እንደዛ ከሆነ ወደ ስራዬ ልመለስ። አንቺ ምን ይሻላል? አቶ አባል በመጀመሪያ ስልኬን ለማንሳት ፈቃደኛ ስለሆንክ በእኔም በሚዲያም ስም ላቅ ያለ አክብሮት አለኝ። ለአክብሮቱ እኔም አመሰግናለሁ። ከኔ ምንድን ነው የምትፈልጉት? አቶ አባል እርስዎ ከኢትዮጵያ አልፎ ተርፎ ካናዳ ድረስ ሄደው በምግብ ሙያ ሀገርን ያስጠራ ልምድ እንዳላችሁ ይታወቃል። በቅርቡ ባሪክ ሚዲያ ቲቪ ላይ ለሚጀምረው የምግብ ዝግጅት ፕሮግራም ተወዳዳሪዎችን ካላቸው የሙያ ልምድ አንጻር ትንሽ የግምገማ ትብብር እንዲያደርጉልን ነበር። ይህም የሆነው ደግሞ እርስዎ ፈቃደኛ ሆነው ካገዙን ብቻ ነው። እኛ ደግሞ ለእርስዎ ድርጅት በሚመጥን መልኩ ማስታወቂያ እንሰራለታለን ማለት ነው። መልካም። ነገሮችን አንድ አፍታ ላስተካክልና የቻልኩትን እሞክራለሁ። ደግሞ ያለኝን ሙያ ባካፍል ምን ችግር አለው? በጣም ነው የማመሰግነው አቶ አባል። ማን ነበር ስምህን ያልከኝ? በለጠ እባላለሁ። መልካም። አንተም አክብረኝ ስለደወልክ ከነ ሚዲያዎች ምስጋና አለ። ስልክህንም ሴቭ አድርገዋለሁ። ነገሮችን አስተካክልና አንድ አፍታ ብቅ እላለሁ። እሺ፣ መልካም ቀን አቶ አባል። በድጋሚ አመሰግናለሁ። እኔም አመሰግናለሁ። ሰላም። እንዴት አደርሽ ሰንደቅ? እንዴት አደርሽ ወይዘሮ ቴስላ? እንኳን ደህና መጣሽ። ሰሞኑን ደግሞ ቢሮ መምጣት አቁመሻል። በሰላም ነው? በሰላም ነው ሰንደቅ። ትንሽ ማስተካከላቸው ስራዎች ነበሩ። አባል አልመጣም እንዴ? አዎ አልመጣም ብሎ በስልክ ደውሎልኛል። ይሁን።
እንኳን ደስ አለሽ ሳይልሽ ግን ወይዘሮ ቴስላ እንዴ ለምን ነው እንዴ? የአንዱን ድርጅት ስም አቶ አባል ባንቺ ስም ሊያዞረው ስለሆነ ነው። ምን? ቆይ ምን እያልሽኝ ነው? አባል አንዱን ድርጅት በስም አዞርላታለሁ አለሽ? ወይኔ አላወቅሽም ነበር እንዴ? የነገርሽ እኮ መስሎኝ ነበር። ድንገት ሰርፕራይዝ ሊያደርግሽ ይሆናል። የኔ ውዷ ባለቤቴ ምን እንዳደርግልሽ ትፈልጋለሽ? ይኸው የአንዱን ድርጅት ስም በእኔ እንድታዞሩ። የአንዱን ድርጅት ስም በስምሽ እንዳዞርልሽ? አሁን ገና ገባኝ። ቆይ ግን ለምን ፈለግሽ? አይ ያው ልክ እንዳንተ ልጅ ባይኖረኝም የማወርሰው ነገር እፈልጋለሁ። በቃ ይሉጣ እያወራን እኮ ነው። ሌላ ቀን እንደዚህ ቁጭ ብለን እናወራለን። ሰንደቅዬ ስለነገርሽኝ አመሰግናለሁ። አዎ ግን ሰርፕራይዙን አበላሽሁት። አቶ አባል እንደነገርኩሽ ከሰማ ይገለኛል። አታስቢ፣ አሁን እኔ ምንም አልሰማም። አባል ሲነግረኝ ነው እንደ አዲስ ሰርፕራይዝም ሆነ። ጭንቀት አይግባሽ። ስለተረዳሽኝ አመሰግናለሁ። በቃ እኔ ልሂድ። ትንሽ አትቆይም ወይዘሮ ቴስላ? አዎ እቸኩላለሁ። እንኳን ደህና መጣሽ እመቤቴ። ውይ አንቺም እንኳን ደህና መጣሽ። ማን አለ? ነርስ አልመጣችም እንዴ? ያው አስክፍለች መድኃኒት እየወጋችሁ ነው። ኡፍ በያት አድክሚኝ፣ አሁን ልለፍበት። አለሽ እንዴ? እንኳን ደህና መጣሽ ወይዘሮ ቴስላ። አንቺ እኮ ነሽ ቤቴ የመጣሽው። ስፈልግሽ ነበረ። አቶ አባል መጡ እንዴ? ምን ነው ለሱም መድኃኒት አመጣሽለት እንዴ? አይ አይደለም። አሁን ካንቺ ጋር ብዙ የምዳረቅበት ጊዜ አይደለም። ወይዘሮ ቴስላ ስነሳ አሁን ለሁሉም ከመናገሬ በፊት ማን እንደመረዘ አስቀድሜ ልንገርክ። እስቲ አንድ ጥያቄ ልጠይቅህ። ወንጀለኛ ነህ እንዴ? አሃ በደስታ እያልከኝ ነው? ለነገሩ አንተን ወንጀለኛ አድርጎ ማሰብ ራሱ ትልቅ በሽታ ነው። ለማንኛውም አሁን ማን እንደመረዘ ልነግርህ ነው። የመረዘች
አንቺ ካዲ! አንቺ ነሽ የዚህ ሁሉ ሴራ ጠንሳሽ!